ሰላም የሜክሲዮ ተከታዮቻችን ዛሬም እንደወትሮ ሁሉ አዲስ ቪዲዮ በአዲስ መልክ ይዘንላችሁ መጥተናል። የዛሬው መነሻችን ደግሞ ከጎላጎል መዳረሻችንን ቦሌ ኤርፖርት አድርገናል። አብራችሁን ሁኑ። ሁሌም እንደምለው ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን ቻናል ጀምሩ። ባይ የምታዩት ቦታ እንግዲህ ጎላጎል ነው። ጎላጎልን ትንሽ ወረድ እያልን ያለ ነው። በዚህ መደዳ እንግዲህ ታዋቂ ህንፃዎች ናቸው ያሉት። እዚህ ጋር ደዋሙም አለ። በግራ በኩል ደግሞ ታውን ስኩዌር ሞል አለ። ያሁን ማሳያችሁ ማለቴ ነው። ቆንጆ በነገራችን ላይ ይሄ መስመር አዲሱ የሆነ በቃ ምን ልበላችሁ የሚገርም ስፍራ ነውና እስቲ እዩትና እናንተ ራሳችሁ ስም አውጡለት ወይንም ስለ ቦታው ግሬስ መናገር ትችላላችሁ። አብራችሁን ሆኑ። አሁን ያለንበት ቦታ በግራ በኩል እንደምታዩት ሎተስ ህንፃ አለ። እንደውም ብዙ ታዋቂ ነው ቦታው። በነገራችን ላይ ከፊት ለፊቴ ደግሞ ኒው ዴይሊ ሆቴል አለ። ብዙዎቹ ከፊት ለፊት የምታዩቸው በግራና በቀኝ ማለት ነው እነዚህ G+3 ወይንም 2 የሚመስሉ ህንፃዎች አዳዲስ ናቸው። በተለይ በዚህ በኮሪደር ልማትም የተሰሩ ናቸው። ምን ያህል ለመስመሩ ግሬስ እንደሰጡት ለመስመሩ ውበት ተጨማሪ ውበት እንደሆኑ ማየት መገንዘብ ይቻላል። ግማሾቹን እንደምታዩት ሙሉ በሙሉ የመስታወት ከቨር ነው የተሰጣቸው። እጅግ በጣም የሚያማምሩ ናቸው። ወደ ፊት ለፊታችን ስንሄድ እንግዲህ እዚህ ጋር አውራሪስ አውራሪስ ጋር እየደረስን ያለ ነው። አውራሪስ ጋር ነው። እዚህ በቀኝ በግራ በኩል ምን አለ ባህል ምግብ ቤቶች አሉ። በእውነቱ ለመናገር የጣሊያኗን ማርሴይ ከተማ ነው የምትመስለው ሸገር አዲስ አበባችን። እዚህ ጫፍ ላይ በነገራችን ላይ የምታዩት ደግሞ የበድሪያ ሞል ነው። ምን ያህል ውብ ሞል እንደሆነ ማየት ትችላላችሁ። ቅድም እንደነገርኳችሁ ሁላችን በተለይ በቴሌቪዥን ስክሪን በፊልሞች በፋሽን ከተማነቷ የምናውቃት እንደ ማርሴይ ያሉ የጣሊያኗ ከተማ ማለታችን ነው። እንደዛ ያሸበረቀች ናት። በተለይ መስመር በማታ ብታዩት ምን ያህል ውብ እንደሆነ መገመት አያዳግትም። ትንሽ ወረድ ስንል እቺ ቦታ ፍሪደም ትባላለች። ከፊት ለፊታችን ደግሞ አዶኖ አይታያችሁ እርግጠኛ አይደለሁም። አዲሱ ስቴዲየም ይታያል። እስቲ ቀረብ ስንል ምናልባት ስለ ቦታው ትንሽ ዲስክሪፕሽን ሰጣችኋለሁ።
ኤጂ ሞል ይባላል። እንግዲህ በቅርብ የተሰራ ሞል ነው። ለቦታው ተጨማሪ ግዙፍ እይታን የፈጠረ ነው። ይሄ መስቀለኛ ቦታ ነው። እንግዲህ ይህንን እንዳለፍ ነው በቀጥታ ስንሄድ ወደ ቦሌ የሚወስደው መንገድ ነው። በግራይ በኩል እንደምታዩት አዲሱ ስቴዲየም አለ። ይሄ ስቴዲየም እንግዲህ አዲስ አበባ ስቴዲየም በመባል ይጠራል። ኦልሬዲ ግዙፍ ስቴዲየም ነው። እያለቀ ያለና ወይንም ፊኒሽንግ ላይ ያለ ስቴዲየም ነው። ምናልባት ሲያልቅ እንግዲህ ከአመት ወይንም ከ2 ዓመት በኋላ ካልተሳሳትኩኝ ትልቅ ጨዋታዎችን ያስተናግዳል የተባለለት ስቴዲየም ነው። ትልቅ ጨዋታዎችን እንደምታዩት ግዙፍ ነው። በጣም ብዙ ሺህ ተመልካቾችን መያዝ የሚችል በጥሩ የኢንፍራስትራክቸር ስታንዳርድ ወይንም በፊፋ ስታንዳርድ እየተሰራ ያለ መሆኑን ለማጠቆም ያክል እወዳለሁ። በዚህ በኩል ደግሞ እንደምታዩት ወደ ቦሌ ሃይ ስኩል እየተቃረብን ነው። ቦሌ ሃይ ስኩል እንግዲህ አዲስ አበባ ውስጥ ትልቅ ስም ካላቸውና ረዥም ዓመታትን ካስቆጠሩ ትምህርት ቤቶች ውስጥ የሚጠቀስ ነው። ይሄ ቦሌ ሃይ ስኩል ምናልባት ቀረብ እያልኩ ስለሆነ እሱን ለማሳየት እሞክራለሁ። በቦሌ ሃይ ስኩል ደግሞ ፊት ለፊት በጣም ግዙፍ ህንፃዎች አሉ። የሚያማምሩ ህንፃዎች አሉ። በተለይ የንግድ ሴንተርስ የምንላቸው አሁን እያሳያቸው ያሉት በነገራችን ላይ የቦሌ ሃይ ስኩል ቅጥር ግቢ የነበረ ነው። አሁን ኮሪደሩ እንደዚህ ያሳምሮታል። ቆንጆ እይታን ፈጥሮልናል። በቀኝ በኩል እዚህ ጋር አለምነሽ ፕላዛ በጣም ግዙፍ እንግዲህ የንግድ ሴንተር ነው። ከፊት ለፊት ደግሞ የምታዩት ኤድና ሞል ነው። በዚህኛው በቀኝ በኩል ደግሞ መድኃኔዓለም ሞል ነው። ይሄ አትላስ የሚወስደው ደግሞ አዲሱ አስፋልት ነው። በጣም ሰፊ ቆንጆ መንገድ ነው። ኒውዮርክ በሉት እንግዲህ። መድኃኔዓለም ሞል በዚህ በኩል ይታየናል። ወደ ታች እንግዲህ የሚወስደን ወደ የሽገዳ ህንፃ ነው። ኤድና ሞል ነጥፍ ስትሉ ደግሞ በግራ በኩል ቀጥታ በቦሌ መድኃኔዓለም ወደ ኤርፖርት የሚወስደን መንገድ ነው። በጣም ቆንጆ ቦታ ነው። ብዙ የንግድ ተቋማቶች በዚህ መስመር አሉ። እንደ ብርሃኔ አደሬ ሞል፣ አወሎ ቢዝነስ ሴንተር፣ የቀነኒሳ ሆቴልንም ጨምሮ በዚህ መስመር ላይ አሉ። እጅግ በጣም ማራኪና ውብ ቦታ ነው። ይህንን እያስጎበኛችሁ እንግዲህ አብራችሁን ሁኑ ላለው ሁሌም እንደምለው ቅድም እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳዘነጉ። ጉዟችንን እንግዲህ ወደ ኤርፖርት እያደረግን ያለ ነው። አብራችሁን ሁኑ። መልካም ጊዜ።
እሺ ቦሌ ጫፍ ወደሚባለው ቦታ ደግሞ እየደረስን ነው፣ ወይንም ቦሌ ብራስ ወደሚባለው ስፍራ ማለታችን ነው። እዚህ ትልቅ ከፊት ለፊታችን እንግዲህ አሁን እየቀረብኩ ስሄድ አሳያችኋለሁ። ትልቅ ድልድይ አለ ከመገናኛ ወደ ቦሌ ሚካኤል የሚወስደው መንገድ ማለታችን ነው። ከላይ የሚያልፍ ትልቅ ድልድይ አለና እሱን ተሻግረን ነው ከላይ ያያችሁት ያላችሁት ማለታችን ነው። እሱን በቀጥታ ተሻግረን እንግዲህ ወደ ኤርፖርት እየሄድን ነው። በቀኝ በኩል የአቪዬሽን ማስተማሪያ ተቋማቶች ኦፊሶች አሉ። ይሄ አዲስ አስፋልት ነው በነገራችን ላይ ቀጥታ ገርጂ የሚወስድ ነው። ቀጥታ ከሄድን ማለታችን ነው። እኛ ግን በቀጥታ እንሄድም እዚች ጫፍ ላይ። ስለዚህ እኛ ደግሞ እዚች ጫፍ ላይ ቅድም ማለት እንደሞከርኩት በቀኝ በኩላችን ለመገንጠል እንሞክራለን። እስቲ አብራችሁን ሁኑ። መልካም ጊዜ። በቀኝ በኩል አሁን እንታጠፋለን። እንግዲህ ቅድም እንደነገርኳችሁ በተለይ እዚህ ኤርፖርት ጋር ስትደርሱ በተለይ በዚች አሁን በመጣንበት መስመር ከመጣችሁ የሀገር ውስጥ ፍላይት ደስትኒ ቦታ አለች። እሷ ጋር ነው የምናርፈው። በቀኝ በኩል ታርፋችሁ እሱን የምታገኙ ትልቅ አደባባይ አለ። በዚህ በቀኝ በኩል የአቪዬሽን ስኩል አለ፣ ኦፊስ አለ፣ ዋናው ኦፊስ ማለታችን ነው። እሷና አቪዬሽን ኦፊስ ልክ እንደተሻገርን አንድ አደባባይ ታጋጥመናለች። እንግዲህ እሷን ይዘን ነው ፓርክ ለማድረግ እንሞክረው። አብራችሁን ነው